ናችሁ? የገኒቱ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተከታታይ የለኝም፣ ኢንሻአላህ ተከታታይ ይኖረኛል። ለዛ ነው ዛሬ ፍጣይር አብረን እናቦካለን፣ አብረን እንሰራለን ማለት ነው። ታበረታቱኛላችሁ፣ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ማለት ነው። ወደ ገደለው ልግባላችሁ። እርሾ ወይ ደግሞ ካሜራ፣ እኛ እርሾ እንለዋለን፣ እነሱ ደግሞ ካሜራ ብለው የሚጠሩት በብርጭቆ ውስጥ በሻይ ማንኪያ 2 አረጋለሁ ማለት ነው። ከዛም ደግሞ ስኳር አረጋለሁ። አሁንም በብርጭቆ ውስጥ ነው ከውሃ ጋር መጠብጠው። ስኳሩ ያው ዝም ብዬ ጨመር ነው የማረገው፣ ለእናንተ ብዬ ነው። 3 የሻይ ማንኪያ ማድረግ እንችላለን፣ 4 ማድረግ እንችላለን። የካሜራ እና እርሾና ስኳር ነው። ከዛ ለብ ባለ ውሃ እንበጠብጥና ኩፍ እስከሚልልን እንጠብቀዋለን ማለት ነው። አሁን ኩፍ ይላል፣ ለብ ያለ ውሃ ነው። ኩፍ ይላል። ኩፍ ያለውን ስናቦካው አሪፍ ነው፣ ቶሎ ኩፍ ይልልናል ማለት ነው። ፍጣይራችንን ቆንጆ ይሆናል ማለት ነው። ማንም ሰው ያውቃል። አዲስ ነገር ነው ወይ ይዘሽ የመጣሽው? ይህን እኮ ሁላችንም እናውቃለን እንዳትሉ ውድ እህቶቼ፣ ስደት ላይ ያላችሁ ብዙ ነገር ስለ ስደት ማውራት እፈልጋለሁ። የመጀመሪያ ቪዲዮ ይሁን እንደዚህ ከርነውና የተወሰነ ደቂቃ ኩፍ እስከሚልልኝ ታቆየዋለሁ። ዱቄት አለኝ፣ የፍርኖ ዱቄት ወይ ደግሞ ኩዌት ዲጊግ የሚሉት ነው አረቦቹ። ግማሽ ነው፣ ብዙ አልሰራም። ብዙ በምሰራ የተለያየ ፍጣይር ከሰራሁኝ ግን ጨርሰዋለሁኝ። ሙሉ ነው ማረገው። ይሄ ግን ግማሽ ነው፣ ሁሉንም ማረጋለሁ ማለት ነው። ቤኪንግ ፓውደር በሻይ ማንኪያ 1። ቤኪንግ ፓውደሩ ከበዛ አጂናውን ያደርቅብና ሊበጣጥስብና፣ ጠብቁኝ። ዝባዲ ላምጣ። ዝባዲ ይቅርታ ቆየሁባችሁ። ዝባዲ እየመጥቻለሁ። እርጎ ብለን የምንጠራው በማንኪያ እሱን እኔ ግን አለካም። አሁንም ስነግራችሁ ዝም ብዬ ነው የማቦካው። ግን ዘይት ዱቄቱ ላይ ቤኪንግ ፓውደር፣ ዘይት አረጋለሁ ማለት ነው። ግማሽ ብርጭቆ አረጋለሁ። ታጠብ ያለሁ አሸዋለሁ አብሬ ገና ውሃ ምንም ሳላረግ ቤኪንግ ፓውደሩንና ዱቄቱን እንደዚህ አዋህደዋለሁ ማለት ነው። ከዛን ዝባዲ አረጋለሁ፣ እርጎ ማለት ነው። ይሄ ደግሞ በሻይ ማንኪያ ግማሽ ስለሆነ ግማሽ ነው የምጠቀመው፣ ግማሹን ነው የምጠቀመው። እና እንደዚህ እያረኩኝ ምንድነው ዱቄቱን እና እርጎ ምናምን አድርገን ከጨረስን በኋላ ብቻውን ያኩፍ እስከሚደልን ድረስ ይሄንን እናሸዋለን ማለት ነው። ይሄን ገልበጥ እናደርገዋለን። ፍጣይሩ በጣም ነው ቆንጆ የሚሆነው ማለት ነው። ፍጣይሩም ሲሰራ ማሳያችኋለሁ። ከፎሮንም ከሲሊንደር ውስጥ አውጥቼ ምናምን አሳያችኋለሁ ከተመቸኝ እህቶቼ። እና በተረፈ ቆንጆ ፍጣይር ይኖራችኋል። አብኩቼ ደግሞ እንገናኛለን። እናንተን ካሳየሁት በኋላ ምንም ነገር የጨመርኩት ነገር የለም። ያቦካሁበትም ይህን ይመስላል። እንደዚህ ይጠቀለላል ማለት ነው። እና ቆንጆ ፍጣይር ነው የሚሆነው። እንደ ኳስ ነው የሚከፋለለው። ከዛ ካቦካን በኋላ ቶሎ ብሎ እንዲቦካልን ከፈለግን በላስኪት ወይ ደግሞ አረቦቹ ላይሎን ይባላል፣ ወይ ደግሞ ላስኪት፣ በእኛ ላስኪት ነው የምላችሁ። እንደዚህ አድርገን ከዛን ማይክሮዌቭ ውስጥ ይገባል። ማይክሮዌቭ ከገባ በኋላ ወዳውን ኩፍ የሚለው 20 ደቂቃ 25 ደቂቃ ምናምን አይቆይብኝም እህቶቼ። ፍጣይር በማሽንም የሚያቦካሉ። ማሽኑ ግን እኔ አልጠቀምም፣ አላቦካም። ቆይቻለሁ እዚህ ሀገር የምሰራው በእጅ የማቦካው እንደዚህ ነው። ያሳየኋችሁ ነው። ምንም የተጨመረበት ነገር የለም። እንደዚህ ያራኩ ነው። ዩቲዩቤንም እንደምታሳድጉልኝ ተስፋ አረጋለሁ።
አበረታቱኝ። ላይክ ሰብስክራይብ አድርጉ፣ ሼር አድርጉልኝ። በፍጣሪ ብቻ አይደለም የተለያየ ሰራለሁኝ። እኔም እመጣለሁ እናንተም ታበረታቱኛላችሁ ማለት ነው። እኔ ዩቱብ አዲስ ነኝ እና ምን ማድረግ እንዳለብኝ ደግሞ በኮሜንት እየጻፋችሁ አበረታቱን። ደግሞ ኮፍ ብሎ ስጠቀልል ወይ ደግሞ ስፈርመው እንገናኛለን ማለት ነው። እስከዛ መልካም ቆይታ ይሆንላችሁ።